አንድ ጥያቄ ልጠይቅህ፣ የኮምፒውተር ሳይንስ ተማሪ ነው ወይስ ጀማሪ ዲቨሎፐር? እንግዲያውስ ይሄንን ስሜት ታውቀዋለህ። አሳይመንት አለ፣ ፕሮጀክት አለ፣ ኩዊዝ አለ፣ ይሄ ሁሉ ስራ ተደራርቦብህ አለ። ነገር ግን ሲኒየሮችን በምትጠይቅበት ሰዓት ላይ ኦፕን ሶርስ ግባ፣ ሌት ኮድ ገብተህ ፕሮብሌሞችን ሶልቭ አድርግ፣ አይ ተማር፣ ክሎር ተማር እያሉ ብዙ የስራ ጫናዎችን ይደራርቡብሃል። ነገር ግን አንድ ቀን ቆም ብለህ ራስህን ትጠይቃለህ፣ ይህንን ሁሉ ስራ እንዴት ነው ማስኬድ የሚችለው በማለት እና ዛሬ ይህንን ሁሉ ስራ እንዴት አድርገን ማስኬድ እንደምንችል አብረን የምናይ ይሆናል። እስከ መጨረሻው አብራችሁን ቆዩ። ብዙ ጊዜ ተማሪዎች በተመሳሳይ ሁኔታ የሚሰሩት አንድ ትልቅ ስህተት አለ። እሱም ለሁሉም ስራ ተመሳሳይ ቦታ መስጠት። እንደ ኮምፒውተር ሳይንስ ተማሪ ወይም ደግሞ ጁኒየር ዲቨሎፐር በዋነኝነት ማድረግ የሚኖርብን ስራን በሶስት ቦታ መክፈል ነው። እሱም ዋና ስራ፣ እድገትን የሚያመጣ ስራና ሪላክስ የምናደርግበት ሰዓት። ዋና ስራ የምንላቸው ግቢ ውስጥ እስካለን አሳይመንት፣ ፕሮጀክት፣ ኩዊዝ እነዚህ የመሳሰሉት ዋና ስራ ብለን የምንይዛቸው ይሆናል። እድገትን የሚያመጡ ስራዎች የምንለው ደግሞ ፖርትፎሊዮ ቢውልድ ማድረግ፣ ጊታብን ማሻሻል፣ ኮዲንግን ፕራክቲስ ማድረግ፣ ኒው ስኪልን መማር እነዚህ እድገትን የሚያመጡ ዋና ስራዎች ናቸው። ሪላክስ የምናደርግበት ሰዓትም ያስፈልገናል። ይህ ሪላክስ የምናደርግበት ሰዓት የሚያስፈልገን ምክንያቱም እንደ ኮምፒውተር ሳይንስ ተማሪ ብዙ ሎዶች ይኖራሉ። ቅድም እንደገለጽናቸው ጊታብን ማሻሻል፣ ፖርትፎሊዮ ቢውልድ ማድረግ፣ ፕሮጀክቶችን መስራት፣ ግቢ ውስጥ ያሉ ብዙ የሚሰሩ ነገራቶች ይኖራሉ። እናም እነዚህ ሁሉ ተደራርቦ መጨናነቅ እንዳይመጣ፣ መጨናነቅ ብቻ ከሆነ የትኛውንም እንዳንሰራ ስለሚያደርገን ሪላክስ የምናደርግበት ሰዓት ያስፈልገናል። ቆም ብለን ምን መስራት እንዳለብን፣ ቀጣይ ምን ማድረግ እንዳለብን አይምሮአችንን መታፍታታበት የተወሰነ ሰዓት ያስፈልጋል ማለት ነው። በቀጣይነት የምናየው ፖርትፎሊዮ ቢውልድ ማድረግ። ፖርትፎሊዮ ቢውልድ ማድረግ ግዴታ ነው። ነገር ግን ፖርትፎሊዮን ቢውልድ በምናደርግበት ሰዓት በምን አይነት መልኩ ነው ፖርትፎሊዮን ቢውልድ ማድረግ የሚኖርብን? በዚህ ሰዓት ፖርትፎሊዮ ቢውልድ ስናደርግ ሞደርን የሆነ ፖርትፎሊዮ ነው ቢውልድ ማድረግ የሚኖርብን። እሱም ከዚህ በፊት የተለመዱ ፖርትፎሊዮ ላይ የሚቀመጡ ፕሮጀክቶች ይኖራሉ። ካልኩሌተር፣ ቱዱ ሊስት እነዚህ የመሳሰሉ ፕሮጀክቶች አሁን ብዙም ተቀባይነት አይኖራቸውም። ማለት እይታ ላይ ብዙም የሚገቡ አይደሉም። አንተ ፖርትፎሊዮ መሆን ያለበት ኖርማል ሪል ፕሮብሌምን ሶልቭ የሚያደርግ ፕሮጀክት ሰርተክ ፖርትፎሊዮ ላይ አስቀምጥ። አካባቢ ላይ ከምታየው ማርኬቲንግ፣ የንግድ ነገራቶችን ወደ ሶፍትዌር ቀይረክ እንዲጠቀሙበት አድርግ። ከዚህ በፊት የሚጠቀሙም ከሆነ ወደ ዳይናሚክ በመቀየር የተሻለ ሶፍትዌር ስራላቸው፣ የተሻለ ዌብሳይት ስራላቸው እና ይህ ፖርትፎሊዮ ተቀባይነት እንዲኖረውና አትራክቲቭ ሞደርን የሆነ ፖርትፎሊዮ ይሆናል። በሶስተኛ የምናየው ጊት ኤንድ ጊታብ የሚለውን ነው። ጊት ላይ የምንሰራቸው እያንዳንዱ ነገሮች ማንነታችንን ይናገራሉ። ለምሳሌ ጊታብ ላይ ገብተን አካውንታችንን በምናይ ሰዓት ፈርስት ኮሚት የሚል ከሆነ ምንም ለየት የሚያደርግ ነገር አይኖርም እና ደግሞ ሲኒየር ዲቨሎፐር እንዳልሆንክ ይናገራል። ነገር ግን ለምትሰራው እያንዳንዱ ነገር ሚኒንግፉል የሆነ ኮሚት አስቀምጠህለት ከሆነ የተሻለ የጊታብ አካውንት ይኖርሃል ማለት ነው። እና ይህንን የተሻለ ጊታብ አካውንት እንዲኖር ምን ማድረግ ነው የሚኖርብን? በመጀመሪያ የምትሰራቸውን ፕሮጀክቶች እንዳለ ቀጥታ ሜን ብራንች ላይ መስራትን አቁም። ለምትሰራቸው ነገሮች እንዳለ ፊውቸር ብራንችን ክፈት። ለምትሰራው ነገራቶች እንዳለ ሚኒንግፉል የሆነ ኮሚትን ስጠው። ከዛን ደግሞ ፑል ሪኩዌስት አድርግበት። እንደዚህ ስቴፕ ይዘ በምትሄድበት ሰዓት ላይ የተሻለ ጊታብ ይኖርሃል። ሊድ ኢንጂነሩም ይህንን በሚመለከትበት ሰዓት ላይ የተሻለ ጁኒየር ዲቨሎፐር እንደሆን ወይም ደግሞ ሲኒየር ዲቨሎፐር እንደሆን ያውቃል ማለት ነው። በመጨረሻም ልነግርህ የምፈልገው ነገር እንደ ጁኒየር ዲቨሎፐር ብዙ ጊዜ የሚያጋጥም ችግር አለ። ኤረር ሊያጋጥም ይችላል። ኤረር በሚያጋጥምበት ሰዓት ልትሰላች አይገባም። የሆነ ፕሮጀክት ስትሰራ ፕሮጀክቱን ከግብ አለማድረስህ፣ ያንን ፕሮጀክት አሁን አለመጨረስህ ሊሰማክ አይገባም። ምክንያቱም ዛሬ ሁሉንም ነገር መጨረስ የምትችለው ነገር አይሆንም። ይህ ደግሞ አንተ ላይ ብቻ አይደለም፣ የትኛውም አይነት ዲቨሎፕመንት ላይ የሚሰሩ ሰዎችን የሚያጋጥም ቻሌንጅ ስለሆነ ማለት ነው። እና ኤረር ያጋጥማል። ይህን ኤረር አልፈህ መገኘት ደግሞ አንተን የተሻለ ዲቨሎፐር የሚያደርግህ ነውና ማለት ነው። እና ኤረር በሚያጋጥም ሰዓት አትሰላች፣ አትድከም፣ ተስፋ አትቁረጥ። ይሄኛው ለኔ የሚሆን አይደለም የሚለውን ነገር ማሰብ ፈጽሞ አይኖርብህም። በመጨረሻም ኮምፒውተር ሳይንስ ተማሪ ለሆናችሁ ወይም ጁኒየር ዲቨሎፐር ለሆናችሁ አንድ ልነግራችሁ የምፈልገው ነገር በየቀኑ ኮዲንግን ፕራክቲስ ማድረግ
መቻል ይኖርባችኋል። ኒው ስኪልን ለመማር ተነሳሽነት ሊኖራችሁ ይገባል። ምክንያቱም ኒው ስኪል እየተማርክ በመጣ ቁጥር ራስህን አፕዴት እያደረግክ ራስህን እያሻሻልክ ፐርፎርማንስ በጣም እያደገ ተፈላጊነትህም እየጨመረ ነው የሚመጣው። ይህ ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ አድርጉ። አመሰግናለሁ።